በእግር ኳስ ዓለም ብዙ ኮከቦች መጥተዋል፣ ብዙዎችም አልፈዋል። ነገር ግን እንደርሱ ያለ ታሪክ ያለው እንደርሱ ለስኬት የተራበና እንደርሱ የማይበገር ሰው ማግኘት ከባድ ነው። ከአንዲት ትንሽ ደሴት ተነስቶ ዓለምን በእግሩ ስር ያስገዛው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። ወደዚህ አስገራሚ ታሪክ ከመግባታችን በፊት ግን እንዲህ ያሉ ጥልቀት ያላቸው ማራኪ ታሪኮችን እንዲደርሷችሁ ሜዳ ላይ ስቶሪን የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ዛሬ ከማዴራ ሰፈር ቆርቆሮ ቤቶች እስከ ሳውዲ አረቢያው የቢሊዮን ዶላር ግርማ ሞገስ ሮናልዶ የትግል የለቅሶና የዝውውር ምስጢሮች እና ብዙ ሰዎች የማያውቋቸውን ስውር የድል ዜናዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በ1985 በማዴራ ፖርቹጋል ነው። ሮናልዶ ለቤተሰቡ አራተኛና የመጨረሻ ልጅ ነበረ። ብዙ ሰው የማያውቀው እናቱ ዶሎሬስ አቬሮ በወቅቱ በነበረው የኢኮኖሚ ችግር ምክንያት ሮናልዶን ለመውለድ አልፈለገችም ነበር። እንዲያውም ጽንሱን ለማስወገድ ሞክራ ሳይሳካላት ቀርቷል። ይህ ልጅ በቤተሰባችን ላይ ተጨማሪ ሸክም ይሆናል ብላ ብታስብም ዛሬ ግን ያ ሸክም የተባለ ልጅ የቤተሰቡ ብቻ ሳይሆን የሀገር ሁሉ ኩራት ሆነ። አባቱ ዳኒስ አቬሮ የአትክልት ሰራተኛ ቢሆኑም በአፍሪካ ጦርነት ላይ ተሳትፈው ስለነበረ በደረሰባቸው የስነ ልቦና ስብራት ምክንያት በከባድ የአልኮል ሱስ ውስጥ ነበሩ። ሮናልዶ ገና በልጅነቱ አባቱ ሲሰክሩ እያየን ያደገው ይህ መራራ ትዝታ ዛሬ ድረስ ሮናልዶ አልኮልን እንዲጠላ ሰውነቱን እንደ ቤተ መቅደስ እንዲከባከብ አደረገው። ሮናልዶ ፕሮፌሽናል እግር ኳስን የጀመረው በሀገሩ ስፖርቲንግ ሊዝበን ሲሆን ከማዴራ ወደ ሊዝበን የተዘዋወረው በ1500 ዩሮ ብቻ ነበር። በክለቡ ታሪክ በአንድ የውድድር ዘመን በአራት የተለያዩ የዕድሜ እርከኖች መጫወት የቻለ ብቸኛ ተጫዋች ቢሆንም በ31 ጨዋታ 5 ጎሎች አስቆጥሯል። በ12 ዓመቱ ሮናልዶ ቤተሰቡን ጥሎ ወደ ሊዝበን ሲያቀና ሕይወት ችግር ሆነችበት። የማዴራ አነጋገሩ የተለየ ስለነበረ የሊዝበን ልጆች ያፌዙበት ነበረ። አንድ አስገራሚ ታሪክ፣ ሮናልዶ በሕይወቱ በጣም ደሃ ስለነበረ ማታ ማታ ከልምምድ መልስ ጓደኞቹን ይዞ ወደ ማክዶናልድ በመሄድ የተረፈ በርገር እንዲሰጧቸው ሴቶቹን ይለምን ነበር። ዛሬ ቢሊዮነር ቢሆንም እነዚያ በረሃብ ጊዜ የረዱትን ሴቶች ለማግኘት ለዓመታት ሲፈልግ ቆይቷል። በ15 ዓመቱ ግን ሕይወቱ ሊያበቃ ነበር። ልቡ ባልተለመደ ሁኔታ በፍጥነት ትመታ ስለነበረ እግር ኳስን ማቆም እንዳለበት ተነገረው። ነገር ግን እናቱ አደገኛ የሆነውን የልብ ቀዶ ጥገና እንዲያደርግ ፈቀደች። ጠዋት ቀዶ ጥገና ተደርጎለት ማታውን ወደ ቤት ተመልሶ በሳምንቱ ልምምድ ጀመረ። በ2003 ዓመተ ምህረት የእንግሊዙ ክለብ ማንቸስተር ዩናይትድ ስፖርቲንግ ሊዝበንን ሲገጥም የዩናይትድ ተከላካዮች በሮናልዶ ብቃት ተደንቀው ይህንን ልጅ ካልገዛ ነው አንወጣም ብለው ፈርጉሰንን ወተወጡ። በ12.24 ሚሊዮን ፓውንድ ዝውውሩ ተፈጸመ። ፈርጉሰን ለሮናልዶ አባት ብቻ ሳይሆኑ ጠላቱም ጭምር ነበሩ። ሮናልዶ ሜዳ ላይ ለብቻው ኳስ ሲያበዛ ፈርጉሰን በልብስ መቀየሪያ ክፍል ውስጥ በጩኸት ያደቁት ነበር። ሮናልዶ አልቅሶ እስኪወጣ ድረስ ገስጸውታል። ይህ ግን ሮናልዶን ለመስበር ሳይሆን ለታላቅነት ለማዘጋጀት ነበር። በመጀመሪያው ማንቸስተር ዩናይትድ ቆይታው 292 ጨዋታዎችን 118 ጎሎች አስቆጥሯል። 3 የእንግሊዝ ፕሪሚየር ሊግ እና 1 የሻምፒዮንስ ሊግ እና የመጀመሪያው የባሎን ዶር በ2008 አሳካ። በ2005 አባቱ ሲሞቱ የሮናልዶ ትልቅ ጨዋታ ነበረበት። ፈርጉሰን ወደ ቤት ሂድ ቢሉትም ሮናልዶ ግን ለአባቴ ክብር የሚጫወተው ሜዳ ላይ ነው ብሎ እግር ኳሱን መረጠ። በ2009 ሮናልዶ በ80 ሚሊዮን ፓውንድ የዓለምን ዝውውር ሪከርድ ሰብሮ ወደ ሪያል ማድሪድ አመራ። በማድሪድ ቆይታው 438 ጨዋታዎች ተጫውቶ 450 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ግብ አግቢ ሆነ። 4 የሻምፒዮንስ ሊግ እና
ተጨማሪ 4 የባላንዶር ሽልማቶችን ሰበሰበ። ከሜዳ ውጭ ያለው ሮናልዶ ግን ብዙም አይታወቅም። ሮናልዶ በሰውነቱ ላይ ምንም አይነት ንቅሳት የለውም። ለምን መሰላችሁ? አዘውትሮ ደም ስለሚለግስ ነው። በተጨማሪም የታመሙ ሕፃናትን የሕክምና ወጪ በድብቅ የሚሸፍንበትና የወርቅ ጫማውን ሽጦ ለእርዳታ የሚሰጥበት ታሪኩ እርሱ ከጎል አግቢነት በላይ ትልቅ ልብ ያለው ሰው መሆኑን ያሳያል። በ33 ዓመቱ በ100 ሚሊዮን ፓውንድ ወደ ጁቬንቱስ አበራ። በጣሊያን 134 ጨዋታዎችን ተጫውቶ 101 ጎሎችን በማስቆጠር 2 የሴሪኤ ዋንጫ አነሳ። በ3 የተለያዩ ታላላቅ ሊጎች ኮከብ ግብ አግቢና የሊግ ዋንጫን ያሸነፈ የመጀመሪያው ተጫዋች ሆነ። ከዚያም ለአጭር ጊዜ ወደ ማንቸስተር ተመልሶ ካሳለፈ በኋላ በነፃ ዝውውር ነገር ግን በዓመት 200 ሚሊዮን ዩሮ በሚከፈለው ታሪካዊ ደሞዝ ወደ ሳውዲ አረቢያው አልናስር አመራ። በአሁኑ ሰዓት ሮናልዶ በታሪክ ብዙ ኦፊሻላዊ ጎሎች ያስቆጠረ ተጫዋች ሆኖ ከ900 በላይ ጎሎች አስመዝግቧል። ለሀገሩ ፖርቹጋል የ2016ቱን የዩሮ ዋንጫ በማንሳት ትልቅ ታሪክ ሰርቷል። ክርስቲያኖ ሮናልዶ ማለት ጎል ብቻ አይደለም። እርሱ አልችልም የሚለውን ቃል ከቃልነቱ ማውጫ የሰረዘ ሰው ነው። በአጠቃላይ በስራ ህይወቱ ከ33 በላይ ታላላቅ ዋንጫዎችን አሸንፏል። ከማዴራ ደካማ ሰፈር ተነስቶ በዓለም ላይ ብዙ ተከታይ ያለው ሰው መሆን የቻለው በጥንካሬው ነው። ምናልባት አንድ ቀን ጫማውን ይሰቅል ይሆናል። ነገር ግን የእርሱ ታሪክ ለሚቀጥሉት 100 ዓመታት ለሚመጡ ወጣቶች እንደ ብርሃን ሆኖ ያገለግላል። እናንተስ ስለ ሮናልዶ ምን ትላላችሁ? ሮናልዶ 1000 ጎል ይሞላል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። የዛሬው የሜዳ ላይ ስቶሪ ዝግጅታችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ አስደሳች ታሪክ እስከምንገናኝ ሰላም ቆዩ።